ሰላም ቤተሰብ ሰላም ለሁላችሁ ይሁን። እንግዲህ ሁላችሁም እንደምታውቁት በቲክቶክ ስለ ቴክኖሎጂ በቴክኖሎጂ ጠቅለል ባለ መልኩ በቴክኖሎጂ ዙሪያ ትምህርቶችን የተለያዩ ትምህርቶችን እንዲሁም ቲክቶክን ጨምሮ የተለያዩ ስለ ሞባይል ስለ ኮምፒውተር ወይም ስለ ተለያዩ ያው ቴክኖሎጂዎች ስለ አርቲፊሻል ኢንተለጀንስ በቃ ዘመኑ ያፈራቸውን ቴክኖሎጂዎችን በተመለከተ ስንማማር ቆይተናል በቲክቶክ። እናም በመሆንም ውድ አድናቂዎችና ተከታዮች ወይም ጓደኞች የቲክቶክ ጓደኞች ቤተሰቦች ቲክቶክ ምርጥ ቤተሰቦች በርካታ ጥያቄ ስታነሱ ነበር፣ አስተያየትም ስትሰጡ ነበር። ሁሉም ገንቢና ጠቃሚ አስተያየቶች ናቸው። ከነዛ ውስጥ አንዱና ዋነኛው በብዛት ሲነሳ የነበረው ጥያቄ በዩቲዩብ ክፈትና በዩቲዩብ ናልን የሚል ነበረ። ምክንያቱም ያው ሁላችንም እንደምናውቀው ቲክቶክ ቲክቶክ ፕላትፎርም ለአጫጭር ቪዲዮዎች እንደመሆኑ ሀሳብን የተቆራረጠ ይሆናል። በሰፊው በደንብ መግለጽ አይቻልም። እንደገናም ደግሞ ያንን ሀሳብ በጨምቆ ለማውጣት ሲባል መፍጠን ይኖራል እና ከዚህ አንፃር ያው የተለያዩ እናንተ ውድ የቤተሰቦች የቲክቶክ ቤተሰቦች እና በርካታ አስተያየት እንደሰጣችሁኝ በቃ በዩቲዩብ ናልን የሚል አስተያየት ነበር። ዩቲዩብ ክፈትና የሚል ነበረ። እናም በእናንተን ጥያቄ መሰረት በማድረግ እንዲሁም እኔም ሰፋ አድርጌ ትምህርቱን ለመስጠት ሳስብ የግድ ሆኖ አግኝቼዋለሁ። ቲክቶክ ማነው ዩቲዩብ አካውንት አንደኛ ሰፋ ባለመልኩ ሀሳብ መግለጽ ይቻላል። ረጋ ባለመልኩም ደግሞ ሰዎችን በሚገባቸው መልኩ መግለጽም ስለሚቻል እንደገና ደግሞ ትልልቅ ቪዲዮዎችን መጫንም ስለሚያስችል በዛ መምጣት የእናንተን ጥያቄ መሰረት በማድረግ እና እኔም ይህንን ሀሳቦች ግምት ውስጥ በማድረግ እንግዲህ በዩቲዩብ አካውንት ከፍቻለሁ። ይህም ዩቲዩብ አካውንት የቲክቶኩ ፈን ሲሆን ይሄኛውም ደግሞ ፈን አይቲ ማለት እንግዲህ ሁላችን እንደምናውቀው ኢንፎርሜሽን ቴክኖሎጂ ማለት ነው። ያው ቴክኖሎጂን ዙሪያም ስለሆነ የሚሰጠው ትምህርት ቴክኖሎጂን እና ኢኮኖሚክስን መሰረት ያደረገ ሲሆን ስለዚህ ፈን አይቲ ብዬዋለሁ። እንግዲህ የዩቲዩብ ስሙ ፈን አይቲ ነው። ፈን አይቲ እያላችሁ ጎግል እያደረጋችሁ የገባችሁ ፎሎው በማድረግ እና ለሌሎችም ሸር በማድረግ እንደምትተባበሩ ተስፋ አድርጋለሁ። ምክንያቱም ያው አብረን ተሳትፏችን አብረን ሲሆን ነው እንግዲህ ከሀሳብነው መድረስ የምንችለው። ስለዚህ የሁላችሁንም ተሳትፎ ጠይቃለሁ እና ፈን አይቲ ያው ሁላችን እንደምንረዳው ኢንፎርሜሽን ቴክኖሎጂ ማለት ነው አይቲ ማለት እና እሱ በቴክኖሎጂ ዙሪያ ስለሆነ እሱን ነገር እንትን እንላለን። እጥር ባለ መልኩ ከዚህ እንደሚከተለው በዚህ ፕሮግራም ልናቀርባቸው የሚችላቸው በእንትኖች ትምህርቶች አንደኛ ስለ ሞባይሎች ስለ ሞባይል ሶፍትዌር እና ስለ ሞባይል ሃርድዌር ስለ ኮምፒውተር እና ስለ ኮምፒውተር ሃርድዌር እና ስለ ኮምፒውተር ሶፍትዌር እንዲሁም ስለ አርቲፊሻል ኢንተለጀንስ እንዲሁም ደግሞ ስለ ጠቅላላ ሶሻል ሚዲያ እንዴት ነው አካውንት እንዴት እንከፍታለን፣ እንዴትስ እንጠቀምበታለን፣ እንዴት ለበጎ ነገር እንጠቀምበታለን፣ እንዴት ቢዝነስ እንሰራበታለን፣ እንዴት ኢኮኖሚ የገንዘብ ማግኛ ምንጭ አድርገን እንሰራዋለን የሚለውን ይሄን እንነጋገራለን። እንደገናም ደግሞ ሰፋ ባለመልኩ ደግሞ ስለ ፕሮግራመሮች ስለ ፕሮግራም ላንጉጆች ስለ ሲ ሻርፕ ስለ ሲ ፕላስ ፕላስ ስለ ፓይተን ስለ ጃቫ እንዲሁም ዌብሳይት እንዴት ዴቨሎፕ እናደርጋለን የሚሉትን እና ጃቫስክሪፕትን እና ስለ ሲኤስኤስ ስለ ኤችቲኤምኤልን ኒውን በመጠቀም እንዴት አድርገን ዌብሳይት ፍሮንት ኤንድ እና ባክ ኤንድ የሚባል አለው እና ፉል የሚባል አለው። ይሄን እንዴት አድርገን ዴቨሎፕ እናደርጋለን የሚለውን ወደ መጨረሻ ደግሞ እናያለን። አጠቃላይ ፕሮግራሞችን ወደ መጨረሻው እናያለን። ሰፋ ባለመልኩ ደግሞ የዘመኑን ያው መሰረት በማድረግ ስለ አርቲፊሻል ኢንተለጀንስ እንማማራለን። እንዲሁም ስለ ስነ ልቦና ወይም ስለ ሳይኮሎጂ ወይም ስነ ልቦና ስለ ኢኮኖሚ እድገትም ሆነ ስለ ተለያዩ ነገሮች
ስለ ማህበራዊ ህይወት ወሳኝ ነውና እሱንም እንዳስሳለን እና በአጠቃላይ ስለ ቢዝነስ እንዴት አድርገን የኦንላይን ማርኬት ኦንላይን በአሁኑ ሰዓት ያሉ ኦንላይን ስራ እንዴት እናገኛለን፣ ኦንላይን እንዴት ቢዝነስ እንሰራለን ምናምን የሚሉ ነገሮችን በሙሉ በጠቅላላ እንማማራለን ማለት ነው። እንግዲህ ብዙ ነው በርካታ ነገሮችን ነው የምናነሳው፣ ግን አሁን ባለው በጠቅላላ በቴክኖሎጂ ስራ ሰፋ ያለ ዝርዝር ያለ ነገሮችን ለማንሳትና ለመማማር አስባለሁ። እንግዲህ ይሄን ለማድረግ ከዚህ ውጭ እዚህ ደግሞ እኔ ካነሳኋቸው በተጨማሪ ለኔ ያልታየ ወይም ደግሞ አሁን ባጭር ወይም ደግሞ አሁን ለጊዜው ያላስታወስኳቸው ስለ ቴክኖሎጂ ስራ የምናነሳቸው ነገሮች ይኖራሉ። እንዲሁም ደግሞ የእናንተን ጥያቄና የእናንተን አስተያየት መሰረት በማድረግ እንደየፍላጎታችሁ የእናንተን ፍላጎት መሰረት በማድረግ በሰፊው ደግሞ ሌሎች ትምህርቶች የምንማማርባቸው ነገሮች ይኖራሉ እና ስለተከታተላችሁ አመሰግናለሁ። ላይክ እንግዲህ ያው ፎሎ ሼር ላይክ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።